አራተኛ which one of the following is equal to summation of 2k minus 1 k start from 1 up to 4 okay ምንድነው partial sum sequence and series 12ኛ ክፍል ላይ እናገኛለን እንደዚህ አይነት ሐሳቦችን ምንድነው k ከአንድ ተነስቶ እስከ 4 ቢሆን እያንዳንዳቸው እያስገባን ምንድነው መደመር ነው ሳም እቺ ምልክት መደመርን ነው የሚያሳየው ማለት ነው ስለዚህ የመጀመሪያው k አንድ ነው ስለዚህ አንድን እንተካለን 2 ሲባዛ k 2 ሲባዛ 1 ሲቀነስ 1 እንላለን ዜን ሲደመር ይሄ የመጀመሪያው k አንድ ሲሆን ነው k 2 ሲሆን ቀጣዩ 2 ነው 2 ሲሆን 2 ሲባዛ 2 ሲቀነስ 1 ይሆናል ሲደመር አሁን ቀጣዩ ደግሞ 3 ነው ስለዚህ 2 ሲባዛ 3 ሲደመር ሲቀነስ 1 ዜን ሲደመር አሁንም ቀጣዩ 4 ነው እስከ 4 ነው የምንሄደው 2 ሲባዛ 4 ሲቀነስ 1 ኦኬ ዜን 2 ሲባዛ 1 2 ነው 2 ሲቀነስ 1 ዜን ሲደመር 2 ሲባዛ 2 4 ሲቀነስ 1 ሲደመር 2 ሲባዛ 3 6 ሲቀነስ 1 ሲደመር 8 ሲቀነስ 1 ኦኬ እሺ 2 እና 8 10 6 እና 4 10 20 ሲቀነስ 1 2 3 4 20 ሲቀነስ 4 እኩል ይሆናል 16 እናገኛለን ማለት ሶ ምርጫውን እናይና ምርጫው ላይ መልሱ ካለ እንወስዳለን ማለት ያ ምርጫ ላይ ቢ ላይ 16 አለና እሱን እንወስዳለን ስለተከታተላችሁኝ አመሰግናለሁ በቀጣይ ደግሞ ጥያቄ ቁጥር 5 6 እያልኩ እቀጥላለሁ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሆኑ ሐሳብ አስተያየት ጥያቄም ካላችሁ ኮሜንት ላይ ጻፉልኝ ቴንክ ዩ